በመጨረሻው ዘመን እንግዲህ ሰይጣን የሚፈታበት ሰዓት እንዳለ እና የሰይጣን መሳሪያ ሆነው በኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል። አፖካሊፕስ ይባላል። ይሄ እንግዲህ በጣም እንደውም ምን ይላል 20ኛው ምዕራፉ ላይ 7 ጀምራችሁ አንቡና ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል። ከሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ይላልና ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላልና በጣም እንደ ባህር አሸዋ የሆኑ በተለይ ሰይጣን አነሳስቷቸው እንደሚመጡ ፍልሚያም ሊኖር እንደሚችል